የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከትላንት በስቲያ የገባውን አዲሱን የአውሮፓ 2017 ዓመተ ምህረት ምክንያት በማድረግ በኤርትራ ላይ ቀጥሏል ላሉት የፍትህ መዛባት በደል ዳግመኛ ትኩረት የሚስብ መልእክት ለብዙ ሀገሮች መሪዎች ልከዋል። ፕሬዝዳንቱ የሚፈጸመው ኢፍትሃዊ ድርጊት አንድም ምንም ምክንያት ሊሰጠው የማይችል አንድም መሰረታዊ የዓለም አቀፍ ህግጋትና የሞራል ደንቦችን የሚጥስ ነው፣ ከዚህም በላይ ደግሞ ለክልላዊ ጸጥታና ሰላም አደጋ የሚደቅን ነው ማለታቸውን ከኤርትራ የማስታወቂያ ሚኒስቴር የወጣው መግለጫ አትቷል። የኢትዮ ኤርትራ የድንበር ኮሚሽን ብይኑን ከሰጠ 14 ዓመታት አልፈውም የኤርትራ ግዛቶች አሁንም በወረራ እንደተያዙባት ናቸው ያሉት ፕሬዝዳንቱ የሀገራት መሪዎች የህግን የበላይነት ያስከብሩ ሲሉ ጠይቀዋል። በሀገራቸው ላይ የተጣሉት ማዕቀቦች ህገወጥና ኢፍትሃዊ ናቸው ሲሉ የኤርትራው ፕሬዝዳንት አማረዋል። በተንኮልና በሐሰት በተፈበረከ ውንጀላና ሉዓላዊ ግዛታችንን በወረራ ተይዞ በካሳ የማይወጡት በደል እየደረሰብን ነው በማለት አስምረው የተባበሩ መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ጥፋቱን ፈጥኖ ያስተካክል ሲሉ አሳስበዋል። የተባበሩ መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ማዕቀቦቹን እንዲቀጥሉና የመንግስታቱ ድርጅት የሶማሊያና የኤርትራ ተቆጣጣሪ አካል ስልጣን እስከዚህ 2017 ዓ.ም ታህሳስ አጋማሽ እንዲራዘም መወሰኑ ይታወሳል።